The authorities in Tenerife are disembarking passengers from the Dutch-flagged cruise ship hit by an outbreak of hantavirus which arrived. በሰው ልጅ የታሪክ ጉዞ ውስጥ ባህርና የውሃ ላይ ጉዞዎች ሁልጊዜም ለየት ያለ ትርጉም አላቸው። የሰው ልጅ በሰፊው ቃንስ ላይ ግዙፍ መርከቦችን አንሳፎ ሲሄድ የነጻነትና የጥበብ ጥግን የደረሰ ይመስላል። ነገር ግን ተፈጥሮ አንዳንድ የገራገርነቷን ገፋ አድርጋ በሰው ልጅ ላላሰበውን እንቆቅልሽ ሲደቅንበት ማየት እየተለመደ ሆኗል። አሁን በቅርቡ በመርከብ ተጓዦች ላይ ተከሰተውና ዓለምን ግራ ያጋባው የሃንታቫይረስ ስጋትም የዚሁ የእንቆቅልሹ አካል ነው። በመቶዎች የሚቆጠሩ ሰዎችን በአንድ መርከብ ክፍል ውስጥ አጭኖ የደስታና የመዝናኛ ጊዜያቸውን ወደ ፍርሃትና ወደ ጭንቀት ቀጠናት የቀየረው ይህ ክስተትም መጨረሻው በናብራስ ግዛት በሚገኝ አንድ የሕክምና ማቆያ ማዕከል ላይ አርፏል። የሁኔታም በአበሻ ብሂል እምቢ ሲሉ በጨረቃ አላዩትን በቀትር እንደሚባለው አይነት ሆኗል የተባለም ይገኛል። ሰዎች ተዝናንተውና ተደስተው ሊመለሱ ሲሉም ሳይታሰብ በመጣው የጤና ስጋት ምክንያት እግራቸው ወደማይገምቱ ስፍራ አቅንቷል። መርከቧ በባህር ላይ ስትሳፈፍ በውስጡ ያሉትን ሰዎች ሁሉ አንድ ቤተሰብ አድርጋ ነበር የያዘችው። ሆኖም ግን ቫይረስ የሚባለው ጥቃቅን ጠላት ማንም የሚመርጥና በድብቅ የሚንቀሳቀስ በመሆኑ ያን ሁሉ ግርማ ሞገስ ያለው መርከብ አቅም አሳጥቶታል። ከገንፎ ስንጥር እንዲሉ በደስታ መካከል የተፈጠረው ይህ ችግርም የመንገደኞቹን ሰላም ነስቷል። እነዚህ ሰዎች አሁን ያረፉባት የናብራስካ የኳራንቲን ማዕከልም ለጥንቃቄና ለሳይንሳዊ ምርመራ ታስቦ የተዘጋጀ ቢሆንም ለመንገደኞቹ ግን እንደ እስር ቤት ሊቆጠር እንደሚችል መገመት አያዳግትም። ባለቤት የሌለው ቤት ባዳ ያወርሷል እንደሚባለው ሁሉ የሰው ልጅ አካልም ጥንቃቄ ካልደረገለት ሁሉ እንዲህ ባሉ ጥቃቅን ግን ደግሞ አደገኛ በሆኑ ቫይረሶች በቀላሉ ሊጠቃ እንደሚችል ማሳያም ነው። ሃንታቫይረስ አብዛኛውን ጊዜ ከአይጥና መሰል ፍጥረታቶች ጋር ተያይዞ የሚከሰት ቢሆንም በአሁኑ ወቅት በመርከብ ላይ መከሰቱም የጤና ባለሙያዎችንም ጭምር ግርታ ውስጥ ጥሏል። በውቅያኖስ መሃል የሚገኝ ዘመናዊ መርከብ ላይ እንዲህ ያለ የጤና ስጋት ይፈጠራል ብሎ ማሰብ ለብዙዎች ዘንድ ከባድ ነበር። ነገር ግን የሰው ልጅ የቱንም ያህል በቴክኖሎጂ በዘመናዊ ቢራመድም ለተፈጥሮ አደጋዎችና ለበሽታው ያለው ተጋላጭነት ግን አሁንም እንደቀጠለ ነው። መንገደኞች ቤታቸው ገብተው ልጆቻቸውን ለመሳም ለቤተሰቦቻቸው ስጦታ ለማቅረብና ያሳለፉትን አስደሳች ጊዜ ለማውራት ተዘጋጅተው ሳለ ራሳቸውን ግን በነጭ የሕክምና ካባ በለበሱ ባለሙያዎች መካከል አግኝተውታል። በናብራስካ የሚገኘው ይህ ማዕከልም የአሜሪካ የጤና ስርዓት ምን ያለ ድንገተኛ አደጋዎች ዝግጁ እንደሆነ የሚያሳይ ቢሆንም በውስጡ ያሉትን ሰዎች ስሜት ግን አይቀይረውም። እያንዳንዱ መንገደኛም በውስጡ የሚሰማው ጭንቀት ጭራቅን ያየ በሕልሙ ይጮሃል እንደሚባለው አይነት ሆኖባቸዋል ሲል የሲኤንኤን ዘገባ ያትታል። የቫይረስ ምልክቱ ገና ሳይታይባቸው ነገር ግን ሊኖር ይችላል በሚል ስጋት ብቻ ተገለው መቆየትም ትልቅ የሞራልና የስነልቦና ፈተና ሆኖባቸዋል። ይህ ሁኔታ ህብረተሰቡ ስለ ጤና ያለው ግንዛቤ ከፍ እንዲያደርግና ከዚህ ክስተት ትልቅ ትምህርት እንዲወስድ ያደርገዋል ብሏል። የበሽታ መከላከል ስራ ከግል ንጽህና አልፎ እስከ ማህበራዊ ኃላፊነት ድረስ የሚዘልቅ መሆኑንም ይህ ክስተት በሚገባ አስመስክሯል እየተባለ ይገኛል። በሃንታቫይረስ ወረርሽኝ ምክንያት በውጥረት ውስጥ በምትገኘው የቱሪስት መርከብም እሁድ ዕለት በካናሪ ደሴቶች ቴኔራፍ ወደብ የደረሰች ሲሆን በ10 የሚቆጠሩ ሳፋሪዎችንም እንዲወርዱ ተደርጓል። ባለፉት ጥቂት ሳምንታት ጀምሮም በመርከቧ ላይ ብዙ ነገሮች ተከስቷል። ሰኞ ዕለትም ከመጀመሪያዎቹ ሳፋሪዎች መካከል ወደ አሜሪካ የሚያመሩ 18 ሰዎች ይገኙበታል። ይህ ደግሞ በተለያዩ ሀገራት በተመቻቹ ልዩ በረራዎችና በጥንቃቄ በተመራ ኦፕሬሽን የተከናወነ ሲሆን ተጨማሪ ሰፋሪዎችን የማውጣት ሂደት ደግሞ ዛሬ ማክሰኞ እንደሚቀጥልም ተገልጿል። በስፔን የጤና ባለስልጣናት መረጃ መሰረትም ሁሉም ተሳፋሪዎች ውርጧት በመርከቧ ላይ ምርመራ ተደርጎላቸው ማየት የሕክምና ምልክት አልታየባቸውም ነበር። ሆኖም ግን ወደ ፈረንሳይ ሲመለሱ ከነበሩት 5 ተሳፋሪዎች መካከል አንዱ በበረራ ላይ ያለ ምልክት ማሳየቱን ተከትሎም 5 ተሳፋሪዎች ለይቶ ማቆያ ወይም አይዞሌሽን እንዲገቡ የፈረንሳይ ጠቅላይ ሚኒስትር አዟል። መርከቧ ባለፈው አርጀንቲና ጉዟን ከጀመረች ወዲህ የሶስት ሰዎች ሞትን ከሃንታቫይረስ ጋር ተያይዟል። ቫይረሱ አብዛኛውን ጊዜም በበኩሉ በአይጦች ሽንት ወይም ፈሳሽ አማካኝነት የሚተላለፍ ሲሆን የዓለም ጤና ድርጅት ቫይረሱ ለሰፊው ማህበረሰብ ያለውን ስጋት አነስተኛ መሆኑን ገልጿል። የጤና ባለሙያዎችም ይህ ቫይረስ ከኮቪድ-19 ጋር ፍጹም የተለየ መሆኑን አጽንኦት ሰጥተው ተናግረዋል። መንግስትና የጤና ተቋማትም የማያደርጉት ጥረት የሚደነቅ ቢሆንም በዜናው ላይ የተገለጹ መረጃዎች እንደሚያሳዩ ከሆነም ቫይረሱ ወደ ሌሎች እንዳይዛመት የሚደረገው ጥበቃ በጣም ጥብቅ እንደሆነም ተገልጿል። ይሁን እንጂ የዓለም ጤና ድርጅትና ሌሎች የሚመለከታቸው አካላትም ሁኔታውን በቅርበት እየተከታተሉ መሆናቸው ጥቂትም ቢሆን ተስፋ እንደሚሰጥ እየተገለጸ ይገኛል።